ክርስቲያኖች እግዚአብሔር የፍቅር አምላክ እንደሆነ አድርገው ይናገራሉ። ነገር ግን ይህ ስያሜ በትክክል መጽሐፍ ቅዱሳዊውን አምላክ የሚወክል አይደለም። ምክንያቱም በመጽሐፍ ቅዱስ ውስጥ በትንቢተ ሕዝቅኤል ምዕራፍ 9 ቁጥር 6 ላይ ከ5 ጀምሮ እንደዚህ ይላል። እንደገናም እግዚአብሔር ሌሎቹን ሰዎች እንዲህ ሲላቸው ሰማሁ። በሉ እናንተም እርሱን ተከትላችሁ በከተማይቱ ውስጥ በመዘዋወር ሁሉን ግደሉ። ለማንም በመራራት ምሕረት አታርጉ። ሽማግሌም ሆነ ወጣት፣ ወንዶችና ሴቶች፣ ሕፃናትንና ሴቶችን ሁሉ ግደሉ። ነገር ግን በግንባሩ ላይ ምልክት ያለበትን ማንንም አትንኩ። ግድያውንም ከዚሁ ከቤተ መቅደስ ጀምሩ። ስለዚህ እዚያ በቤተ መቅደስ ከቆሙት መሪዎች አንስተው ግድያውን ማካሄድ ጀመሩ። እግዚአብሔርም ሂዱና ቤተ መቅደሱን አርክሱ፣ አደባባዩንም በሬሳ የተሞላ አድርጉ አላቸው። እነርሱም ወጥተው በከተማይቱ ውስጥ ያሉትን ሰዎች ገደሉ በማለት ይናገራል። በሌላም ቦታ እግዚአብሔር በነቢዩ በሳሙኤል በኩል ለሳኦል የሚከተለውን ትእዛዝ ያስተላልፋል። ሄደህ በአማሌቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም ነገር አታስቀር፣ ወንዶችን፣ ሴቶችን፣ ልጆችንና ሕፃናትን፣ ከብቶችን፣ በጎችን፣ ግመሎችንና አህያዎችን ሁሉ ግደል በማለት የጅምላ ጭፍጨፋን ሲያስተላልፍ እናያለን። የፍቅር አምላክ ወይስ የሽብር?